ባይዘዌ ማለት ነው ህይወቴ ላይ የተወሰኑ ወራቶች በፊት ማልጠቀማቸው ነገሮች አልነበሩም። ዊድ እጠቀም ነበር፣ ሲጋራም አጨስ ነበር፣ ጫትም እቅም ነበር፣ ዝሙት ነበር፣ ፖርናይ ነበር፣ በቃ ኤቭሪቲንግ ማለት ነው። ማለት ከዚህ በላይ የኃጢአት ስራዎች የሉም ባይዘዌ እና ጀስት እነዚህን ሁሉ ነገር ምነግራችሁ ያለፈ ህይወቴ ላይ ነው። አሁን እግዚአብሔር ይመስገን አሁን ላይ ከተውፍ አርግቼዋለሁ ከእግዚአብሔር ጋር ማለት ነው። እና ጀስት ከዚህ በኋላ ግን ያው እንዴት ልበላችሁ ያ የሞተውን ማንነቴን ገድየው አዲሱ ማንነቴን ማምጣት ስለምፈልግ ያው እግዚአብሔር ይርዳኝ። ከእግዚአብሔር ጋር እየተመካከርኩኝ ደህና ሰው ለመሆን ጥሩ ሰው ለመሆን ወስኛለሁ ከዚህ በኋላ ማለት ነው። እና ጀስት ህይወታችን እንዴት መለወጥ አለብን ምናምን የሚለው ነገር ላይ እሱ በዛ ዙሪያ ፎከስ ባረገ መልኩ አዳዲስ ቪዲዮዎችን፣ አዳዲስ አይዲያዎች፣ አዳዲስ ሀሳቦችን እየሰራው ለቅላችኋለሁ። ሼር፣ ሰብስክራይብ ማድረግ እንዳይረሳ። ተያይዘን እናድጋለን። እወዳችኋለሁ። ቴንክስ